በዘማሪት ሶፊያ ሽባባው ቤተሰብ ላይ የተፈጠረው አሳዛኝ ጉዳይ ምን ይሆን? ፖለቲካዊ አስተያየቶችን ለፖለቲከኞች እርግፍ አድርጌ ከተውኩ ዓመታት ቢቆጠሩም ስለተወለድኩበት የአማራ ክልል ሳስብ ይደክመኛል፣ ሐዘንም ይውጠኛል። ልስማ ብዬም ባይሆን የመጣውበት ህዝብ በመሆኑ በቅርብ መረጃ ይደርሰኛል። የተወለድኩበት አካባቢ በነጻነት መሄድ እጅግ ናፍቀኛል። ዓመታትን እያስቆጠረ ያለው ይህ ጦርነት በህዝብ ላይ ያስከተለው ጉዳት ይሄ ነው ተብሎ የሚነገር አይደለም። ሰው እጅግ እየተቸገረ ነው። ህዝቡ በብዙ መከራ ውስጥ አለ። በየገጠሩ ያሉ ክሊኒኮች፣ ትምህርት ቤቶች እየወደሙ ነው። ህፃናት ትምህርት አቁመው ቤታቸው መዋል ከጀመሩ ዓመታት ተቆጠሩ። እኔ ከመጸለይ ውጪ ምን ማድረግ ይችላለሁ? ማረን የእግዚአብሔር ልጅ፣ ፊትን መልስልን፣ በደላችንን ይቅር በለን፣ ፊትን አዘንብልልን ከማለት ውጪ ሌላ ምን አቅም ኖሮኝ ምን አደርጋለሁ ስትል ነው ዘማሪት ሶፊያ ሽባባው ይህንን አሳዛኝ መልእክት ያስተላለፈችው። የባንክ ሰራተኛዋ አሜን አሸናፊ በገዛ አባቷ መገደሏ ታውቋል። አሜን አሸናፊ ትባላለች። ወጣት ታታሪና ትጉ የባንክ ሰራተኛ ስትሆን በወላይታ ሶዶ ከተማ መርካቶ ዩሹዋ ቀበሌ ከቤተሰብ ጋር አብራ እንደምትኖርና የኢትዮጵያ ንግድ ባንክ ወላይታ ሶዶ ቅርንጫፍ ሰራተኛ እንደሆነች ይታወቃል። ወይዘሪት አሜን አሸናፊ በጳጉሜ 1 2017 ዓ.ም በግምት 4 ሰዓት አካባቢ በቤተሰቧ መኖሪያ ቤት በአባቷ አሸናፊ ጌታቸው ታፍና እንደተገደለችና ከዛ በኋላ ከአጎቷ ጀማል ጌታቸው ጋር በመሆን ራሷን ሰቅላ እንደሞተች ለማስመሰል ገመድ አንገቷ ላይ አድርጎ በመኖሪያ ቤታቸው ዕቃ ክፍል ውስጥ በነበረው በቤቱ መሸጋገሪያ እንጨት ላይ እግሯ መሬት ነክቶ እያለ ሰቀሏት በማለት የሟቿ ወንድም መረጃውን አድርሷል። የአስክሬን ምርመራ ውጤት የሚያሳየው አንገት አካባቢ በሰዎች እንደታነቀችና ልቧ አካባቢ ከፍተኛ ምት እንደተመታችም ያሳያል። በተጨማሪ ደግሞ ሞታለች በተባለችው ሰዓቱ አባቷ ሆስፒታል ከወሰዳት በኋላ የኦቶና ሆስፒታል ዶክተሮች ለተጨማሪ የአስክሬን ምርመራ ወደ ወራቤ ሆስፒታል መላክ አለበት ሲሉ አባቷ እኛ ራሷን እንዳጠፋች አምነናል፣ ሌላ ምርመራ አያስፈልግም ብሎ በፍጥነት እዛው የአስክሬን ሳጥን እንዲመጣ በማድረግ ወዲያው ወደ ሳጥኑ ማስገባታቸው ሌላው ወንጀልን ለመደበቅ የሰሩት ሴራ መሆኑን ልብ ይሏል። የሟቿ ወንድም ዶክተር አማኑኤል ሐዋሳ ከነበረበት ለቅሶ ከደረሰ በኋላ እህቱን ለመጨረሻ ጊዜ ለመሰነባበት አስክሬን ሳጥኑ ይከፈት ስል አባቷ ደግሞ አይከፈትም ማለቱ ምናልባትም ዶክተር ስለሆነ የሆነ የሚያገኘው ነገር ይኖራል በሚል ጥርጣሬ ላለማስከፈት ብዙ ከታገለ በኋላ በአካባቢው በነበሩ ሽማግሌዎች አማካኝነት አስክሬን ሳጥኑ ይከፈትና ይሸኛት ስሉ ሳጥኑ ተከፈተ። ከዚህ በኋላ ነው እንግዲህ ወንድሟ ዶክተር አማኑኤል ሌላ ምርመራ አስፈላጊ እንደሆነ ያመነው። አስክሬኑም ለምርመራ ወደ ወራቤ ሆስፒታል ተላከም። ምርመራም ተደረገ፣ ውጤቱም ተላከ። በሰው እጅ እንደተገደለች የሚያረጋግጡ ማስረጃዎችም ተገኙ። ሟች አሜን ታንቃለች የተባለው ገመድና አንገቷ አካባቢ አሻራን ለማጥፋት ያስቀመጡት ትንሿ ፎጣ ወይም ስትራቹ በፖሊስ አማካኝነት በኤግዚቢትነት ቢያዝም መጥፋቱ ታውቋል። ይህም ከጀርባ ሌላ ወንጀልን ለመደበቅ የተደረገ መሆኑን ልብ ይሏል። እነዚህ ሁሉ በቂ ማስረጃዎች እያሉ ገዳዩና ግብረአበሮቹን የወላይታ ዞን ፖሊስ በነጻ አሰናብቷቸዋል ይላል የሟቿ ወንድም። የፍትህ ስርዓት የገንዘብ ጡንቻ ባላቸው ሰዎች ሲዳፈን ማየት ምንኛ ያማል። ገዳዩ አባቷ አቶ አሸናፊ ጌታቸውና ተባባሪው ወንድሙ አቶ ጃማል ጌታቸው በአስቸኳይ በሕግ ሊጠየቁ ይገባል ስል ነው የሟች አሜን ወንድም ይህንን መረጃ ያደረሰን። ሚራክል መኒ አለ የለም እንኳን ሚራክል ዓለም ላይ አንተ ኪሱስ መኒ አለ። ተአምር ምትሃት ከሰማይ እንዲመጣ እንፈልጋለን። ከየት ይምጣ? ሚራክል ማለት እኮ ተአምር። ተአምር ውስጥ እንዴት ነው የሌለው? ጃታቴቴቴ ገባሳ በርን ክፈት እንጂ ዛሬ ይገባል። ልትበላ ዝም ብለህ አሜን አሜን አበላም ይላል የሰራዊት ጌታ እግዚአብሔር። በዚህ ጋር ዞር በል እንጀራ አለ፣ በዛ ጋር ዞር በል ቤትና መኪና አለ፣ በዚህ ጋር ዞር በል ሞገስ አለ። እኛ ሀገር አንድ ጨመዳው የሚባል ጠንቋይ ነበር። ሙሉ አረቄ ይዘው ነው የሚሄዱት። በግ በግማሽ ሰማያዊ በግማሽ ቡኒ ተፈልጎ ይዘው ይሄዳል። ይገርማል። ጨመዳው ቤት ይሄዱና አሜን 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 አፈንድደው ጠቅላላ አሜን 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 ሊበሉ የሰው መኪና ሊበሉ፣ የሰው ቤት ሊበሉ፣ የሰው ገንዘብ ሊበሉ። አሁን ጨመዳው ሞቷል። እዚህ መጥተህ ልትበላ ዝም ብለህ አሜን አሜን አበላም ይላል የሰራዊት ጌታ እግዚአብሔር። አበላም እኔ እንደሆነ አዳዱን ጉዳይ እጭትቸው አበላም ተአምር ምትሃት ከሰማይ እንዲመጣ እንፈልጋለን። ከየት ይምጣ? ይሄው እኛም አናርፍም። የእንትና ዓመት ነው እንላቸዋለን። ወፍ የለም። በሌላኛው መረጃችን ማሰብን የሚነፍቅ ቅባት ሄኖክ ግርማ አስቦ አይሰብክም፣ አስቦ አይተነብይም። በዚህም ምክንያት የጄፒኤስ ጉባኤ መድረክ የስህተት መፍለቂያ እየሆነ ነው። ሄኖክ ላለማሰቡ ምክንያት የሚያደርገው ቅባቱን ነው። እውነቱ ግን የእግዚአብሔር መንፈስ ወይም ሰማያዊ ቅባት ማስተዋልና ዕውቀትን እንደሚሰጥ መጽሐፍ ቅዱስ በብዙ ስፍራ ማረጋገጡ ነው። ይህን ስንመለከት
ሄኖክ ቅባት የሚለው የትኛውን መንፈስ ነው ብለን ለመጠየቅ እንገደዳለን። ከዚህ አልፈንስ ሐሰተኛው የእግዚአብሔር ነቢይ ብንለውስ ስህተት ይሆንብናልን? ከእግዚአብሔር ወገን ወይም ከሰይጣን ወገን ናቸው ብዬ ለመበየን የሚቸገርባቸውን ሐሰተኛ የእግዚአብሔር ነቢይ ብዬ መጥራትን መርጣለሁ። እነኚህ ሰዎች ያድናሉ ደግሞም ይገድላሉ። መጽሐፍ ቅዱስ ዋሽቶ ስለሚተነብይ ነገር ግን ነቢይ ተብሎ ስለሚጠራ አንድ ሽማግሌ ይናገራል። ይህ ነቢይ በውሸት ትንቢቱ ወጣቱን ነቢይ በአንበሳ አስገድሎታል። አስገራሚው ነገር ይህ ነቢይ ዋሽቶ የሚናገር ብቻ ሳይሆን ከመለኮት ሰምቶ የሚናገር ትንቢቱ የሚጸናለት ነቢይም ነበር። በአንድ በኩል ስለሚዋሽ ሐሰተኛ ነቢይ ሊባል ይችላል። በሌላ በኩል በእግዚአብሔር መንፈስ ስለሚተነብይ የእግዚአብሔር ነቢይ ሊባል ይችላል። አንደኛ ነገሥት ምዕራፍ 13 ማሰብን የሚከለክል ማስተዋልን የሚጋርድ መንፈስ በአሁኑ የመለኮት ቅባት ነውን? መሰረቱ ሙሉ ወንጌል ቢሆንም አንዳንድ በጎ ምስክርነቶች ቢኖሩትም አካሄዱ ግን ፈጽሞ እንደ አባቶቹ መንገድ አይደለም። ከዚህ በፊት የድመት የፈውስ ምስክርነት አጋርቶናል። እግዚአብሔር የታምራት አምላክ ስለሆነና እንስሳትን ሊፈውስ እንደሚችል ብታወቅም እንዲህ አይነቱ ምስክርነት ለወንጌል ስብከትና በክርስቶስ ላለው መዳን ምንም አይጠቅምምና ለመድረክ ምስክርነት የማይበቃ እንደሆነ መለየት ጥቂት ማሰብና የቤተ ክርስቲያንን ተልዕኮ መገንዘብ ብቻ የሚበቃው ጉዳይ ነበር። ይሁን እንጂ በማህበራዊ ሚዲያ ገጹ ልክ እንደሆነ ለማሳየት ጥቅስ አጣቀሰ እንጂ ልማር አልወደደም። መድኃኒት የምትባል ሐሰተኛ ነቢይትን 7 እጥፍ ተቀብተሻል በማለት ሐሰተኛ ትንቢት በመናገር ፈቶ በመልቀቅ ጉዳት ያደረሰ ቢሆንም ኃላፊነትን አልወሰደም። በቅርብ አንድ ወጣት ከትዳር ጓደኛዬ ጋር ተጣልተናል እያለ ብነግረው ስላለፈ ሕይወቴ አያገባኝም፣ ሰርግ ተደግሶ በክብር ትዳራለ የሚል ሐሰተኛ ትንቢት አምጥቶለታል። ይሁን እንጂ ወጣቱን እግዚአብሔር ረቶት የፈረሰ ትዳሩን አድሶ ኑሮውን ቀጥሏል። በዚህም ማሰብና ማስተዋል በተለየው ትንበያው አለማፈሩንም ዋናው መጽሐፍ ቅዱስ አይደለም ዋናው መገለጥ ነው በማለት የመጽሐፍ ቅዱስን ዕውቀት ፊደል በማለትና በማናናቅ አረጋግጧል። ምን ይሄ ብቻ የወንጌልን የምስራች የቤት ኪራይ ቸግሮት ኢየሱስ ያድናል ብትለው የምስራች አይደለም ለእርሱ የምስራች ብር ነው በማለት አጣጥሏል። ስንቶቻችን በስንት ችግር ውስጥ ሆነን በምስራቹ ወንጌል ልባችን ተነክቶ እጅ እንደሰጠን እንዴት ማስተዋል ይከብዳል። አሁን ደግሞ አዲሱን የስልብና ልምምድ የገንዘብ ታምር በሚል ማታለያ እያቀላጠፈ ይገኛል። ምናልባትም በሚራክል ተካ የቀና ይሆናል። መኒ ሚራክል በሚል የአጋንንት ትምህርት በገንዘብ ምኞት መጠመድና ታምራት ናፋቂ መሆን ነፍስን የሚያቀጭጭ አደገኛ ወጥመድ ነውና አሜንታችንን አስበን እናደርገው ስል ነው በነቢይ ሄኖክ ግርማ ዙሪያ አገልጋይ ጆንሰን እጅጎ ይህንን መረጃ ያጋለጠው። ከነቢይ ሄኖክ ጋር ተያይዞ አንዲት እህት ስለ ነቢይ ሄኖክ እጅግ ያልተጠበቀና ብዙዎችን ያሳዘነ መረጃን አጋርታለች። መረጃውም እንዲህ ይላል። የእኔና የሄኖክ ገጠመኝ እርግጠኛ ባልሆነም ወደ 2015 ወይም 2016 ዓመተ ምህረት አካባቢ ይመስለኛል አትላንታ ላይ የእግዚአብሔር ፍጹም ሙላት የምትባል ቤተክርስቲያን ኮንፈረንስ ይዘጋጃል። እኔ ዲሲ ነበር የሚኖረው። አትላንታ የምትኖረው እህቴ ሄኖክ የሚባል ነቢይ ሊመጣ ነው ስትለኝ እስቲ ስለ ቤተሰብ አጸልይልን ስላት አንቺ ለምን አትመጭም ብላኝ ቲኬት ላከችልኝ። እኔ ከዚያ በፊት ሄኖክ የሚባል ነቢይ አላውቅም ነበር እና ኮንፈረንሱን ታደምኩኝ። ሰውየው በጣም ጋጠወጥ ነገር ነው። በኮንፈረንሱ ሁለተኛ ቀን እሱ ከተቀመጠበት ወንበር ሁለተኛ ረድፍ ላይ ነበር የተቀመጥኩት። የመጨረሻው የከሳት በኋላ ፕሮግራም ላይ ሁሉም ሰው ተንበርክኮ እየተጸለየ ሳለ ድንገት ቀና ስል ከቤተ ክርስቲያኒቷ መሪ ጋር ይንሾካሾካሉ እና ደግሞ ቀና እያሉ ወደ አንዳንድ ሰው ይጠቋቁማሉ። ምንም የሰማሁት ነገር ባይኖርም ብርሃን ስለ አንዳንድ ሰዎች መረጃ እያቃበለው እንደሆነ ጠረጠርኩኝና ቀጥ ብዬ ሄጄ እንድጸልይልኝ ፈልጌ ነበር አልኩት። ድንገት ብሎ ከየት እንደመጣው ጠየቀኝ። ከዲሲ አልኩት። እሺ በኋላ እጸልይልሻለሁ አለኝ። ስብከቱን እንደጨረሰ ወደ እኔ እያመለከተ ከዲሲ የመጣሽው እህት ወደዚህ ነይ አለኝ። እኔም ተነስቼ ወደሱ ሲሄድ የእግዚአብሔር መንፈስ ከካንሰር በሽታ ፈውሶሻል ስለኝ አዳራሹ በጭብጨባና በእልልታ ተናወጠ። እኔ ግን በፍጹም ካንሰር የለብኝም ወይም አለብሽ ብሎ ያለኝ ሐኪምም የለም። ደግሞም የካንሰር ምልክቶችን በራሴ ላይ አላየሁኝም። ከዚያ ሁለት ሰዎችን ጠራና ከኋላ ያዟት ብሎ በኃይል ስገፋኝ ሚዛኔን ስቼ ወደቅኩኝ። ፕሮግራሙ አልቆ ሲወጣ ሰው ሁሉ እንኳን ደስ አለሽ እያሉ ያቅፉኝ ነበር። እቤት ከገባን በኋላ የቤተ ክርስቲያኒቱ መሪ በሂቴ ስልክ ደውሎ ነገ ትመሰክሪያለሽ ስለኝ እኔ በፍጹም አልመሰክርም፣ ምክንያቱም የካንሰር ህመም እንዳለብኝ የነገረኝ የትኛውም የሕክምና ተቋም የለም። ባይሆን እኔ አልፎ አልፎ የሚሰማኝ የሆድ ህመም አለብኝ። ከሆድ ህመም እንደተፈወስኩኝ ብነግረኝ ኖሮ እመሰክር ነበር አልኩትና ሳንግባባ ተሰነባበትን ስትል ነው መክሊት ጉቦ የተባለችው ግለሰብ ስለ ነቢይ ሄኖክ ግርማ ይህንን አስደንጋጭ የሆነ መረጃ ያጋራችው።